ሰላም ተማሪዎች እንደምን ቆይታችኋል? እንግዲህ ዛሬም በሌላ ፕሮግራማችን ተገናኝተናል ማለት ነው። ዛሬ የምንመለከተው ከሰባተኛ ክፍል ሂሳብ ትምህርት ላይ የተወሰደ ምናልባት ርዕሱን ለማስታወስ ያህል አዲሽን፣ ሰብትራክሽን፣ ዲቪዥን ኤንድ መልቲፕሊኬሽን ኦፍ ኢንቲጀር ነምበርስ ማለትም በድፍን ቁጥሮች ላይ መደመር፣ መቀነስ፣ ማባዛትና እንዲሁም ደግሞ ማካፈል የሚለውን ጽንሰ ሀሳብ እንዴት አድርጋችሁ መጠቀም እንዳለባችሁ የሚያትት ከሰባተኛ ክፍል ሂሳብ ትምህርት ላይ የተወሰደ የሂሳብ ትምህርት ነው ማለት ነው። በየትኛውም በኢትዮጵያ ክልል ላይ የምትገኙ ልክ እንደዚህ ያለ ይዘት ያለውን ትምህርት የምትማሩ ወይም ደግሞ እንደዚህ ያሉ ጥያቄዎችን ምናልባት አስቸግሯችሁ ከሆነ ሶልቭ ለማድረግ ማለት ነው እጅግ በጣም ቀላል ነገር ነው። እስከ መጨረሻው ድረስ ካያችሁ ይህን ቪዲዮ እንዴት እንደሚሰላ በቀላሉ አሳያችኋለሁ ማለት ነው። ለቤቱ ደግሞ አዲስ ከሆናችሁ ሰብስክራይብ በማድረግ እንዲሁም ደግሞ ቪዲዮን ደግሞ ላይክ በማድረግ ሌሎች እንዲደርስ ማድረግ ትችላችሁ። በቀጥታ ወደ ስራ እንገባለን። እናንተም አብራችሁ ከኔ ጋር እንደምትሰሩ ተስፋ አደርጋለሁ። ይህንን ጥያቄ ለመስራት አንድ ፕሪንሲፕል ብቻ ነው ከእናንተ የሚጠበቀው። ያም ፕሪንሲፕል ወይም ደግሞ ያም ህግ ምንድን ነው? ስለ ቦድ ማስ ወይም ስንጽፈው ቦድ ማስ ስለዚህኛውን ህግ ማወቅ ይጠበቅባችኋል ማለት ነው። ስለዚህኛው ህግ ማወቅ ይጠበቅባችኋል ማለት ምን ማለት ነው? ለማብራራት ያህል እዚህ ጋር በምትመለከቱት የሂሳብ ስሌት ውስጥ ማለት ነው ቢ ብራኬት ወይም ቅንፍን ነው የሚወክለው ማለት ነው። ኦ ደግሞ ኦርደር የምናስይዘው ለምሳሌ ኢንተርምስ ኦፍ ኤክስፖነንት ከተጻፈ ወይም ደግሞ በራዲካል ፎርም የተጻፈ ነገር ካለ እነሱን ነገር መጀመሪያ ኦርደር እናስይዛለን ማለት ነው። ስለዚህ ብራኬት ካለ አስቀድመን ብራኬት እንሰራለን። ከዛ በኋላ ኦርደር የምናስይዘው ነገር ካለ እሱን በፓወር የተጻፈ ነገር ካለ እሱን ኦርደሩ እናስተካክላለን ማለት ነው። ቀጣይ ደግሞ ዲቪዥን ወይም ደግሞ ዲ የሚለውን ደግሞ የማካፈል ስልት ካለ ቀጥለን የማካፈል ስልት እንሰራለን ማለት ነው። ማካፈል ከሌለ መልቲፕሊኬሽን ወይም ደግሞ የማባዛት የሂሳብ ስሌት እንሰራለን ማለት ነው። ከዛ በኋላ አዲሽን፣ ከዛ ሰብትራክሽን እያለ ሪስፔክቲቭሊ በቅደም ተከተላቸውን ይህንን ህግ ከተከተላችሁ እዚህ ጋር ዋይት ቦርድ ላይ ያለውን ጥያቄ ማለት ነው ለመስራት እጅግ በጣም ቀላል ነገር ነው። ስለዚህ አብራችሁን ከኔ ጋር እንደምትሰሩ ተስፋ አደርጋለሁ። አብራችሁ ከኔ ጋር ስሩ። በዚህ በምናሰላው ስሌት ውስጥ መጀመሪያ ቢ ብራኬት ካለ ወይም ቅንፍ ካለ ቅንፍ ውስጥ ያለውን የሂሳብ ስሌት እነዚህን የሂሳብ ስሌቶችን አስቀድመን ነው የምንሰራው። እዚህ ጋር እንደምታዩት የመጀመሪያው ቅንፍ ይሄንን ነው። ይሄኛውን ቅንፍ እስኪ ማርክ ለማድረግ ሞክራለሁ። ይህንን በጥቁር ማርክ የማደርገውን ብራኬት ወይም ቅንፍ ሆል አራቱንም መሰረታዊ የሂሳብ ስሌቶች እዚህ ውስጥ የሚገኙ ከሆነ እዚህ ውስጥ ያሉ አራቱን መሰረታዊ የሂሳብ ስሌቶችን እንድናሰላ ህጉ ያስገድደናል ማለት ነው። እዚህ ጋር እንደምትመለከቱት ኔጌቲቭ 3 ፕላስ እንደ ብራኬት ኔጌቲቭ 8 divided by 2 and the bracket is already closed and then this one is closed and divided by negative 7 ስለዚህ ምንድን ማድረግ አለብን? አስቀድመን እዚህ ቅንፍ ውስጥ ያሉትን የሂሳብ ስሌቶችን አስቀድመን እነዚህን መስራት ይጠበቅብናል ማለት ነው። እዚህ በምትመለከቱት በቅንፍ ውስጥ እንግዲህ ያሉትኝ ምንድን ነው? ኔጌቲቭ 3 ሲደመር ቅንፍ ተከፍቷል። ኔጌቲቭ 8 ሲካፈል ለሁለት ነው የሚለን። አሁንም በዚህ ቅንፍ ውስጥ ደግሞ እንደገና ሌላ ቅንፍ አለ ወይም ደግሞ ሌላ ብራኬት አለ ማለት ነው። ስለዚህ ያንንም ብራኬት እሱንም ሶልቭ እናደርጋለን። እዚህ ጋር መተን እኩልናል ኔጌቲቭ 5 ታይምስ ነው እዚህ ጋር የማባዛት ምልክት ነው የምንጠቀመው። ምክንያቱም ወይ መደመር ወይም ደግሞ መቀነስ ከሌለ እዚህ ጋር በቀጥታ ነው የምናባዛው ማለት ነው። የምናባዛውም ደግሞ እዚህ ቅንፍ ውስጥ የምናደርግ ነው ያሰለናል። ነገር ግን እዚህ ጋር የማካፈል ምልክት ስላለን ይሄኛውን ህግ ተጠቅመን እንሰራለን ማለት ነው። ስለዚህ ኦኬ ቅንፍ ውስጥ ያለው መጀመሪያ ይሄንን እንሰራለን። ኔጌቲቭ 8 divided by 2 እናደርግና ይሄንን ቅንፋችን ኦፕን እናደርግና እዚህ ጋር ማይነስ 3 then ፕላስ እናደርግና ኔጌቲቭ 8 divided by 2 is in the bracket ኔጌቲቭ 4 ነው። ስለዚህ ያ ኔጌቲቭ 4 ድጋሚ ይሄንን ቁጥር ምን ማድረግ ነው? ሶልቭ ማድረግ ነው። divided by ኔጌቲቭ 7 እዚህ ጋር ስላለ ማለት ነው። and this one is equals to ኔጌቲቭ 5 in the bracket times እንደማለት ነው። ኔጌቲቭ 8 ፕላስ ኔጌቲቭ 4 ማለት ደግሞ ምን ማለት ነው? ኔጌቲቭ 3 ኮሌክት ማድረግ ነው ፕላስ ኔጌቲቭ 4 is equals to ኔጌቲቭ 7 ይሆናል። ስለዚህ in the bracket ኔጌቲቭ 7 and divided by ኔጌቲቭ 7 እናደርጋለን። በጣም ቀላል ነገር ነው።
እንግዲህ እዚህ ጋር እንደምትመለከቱት አሁንም ቅንፍ አለ። ከዛ በኋላ ምን አለ ማለት ነው ዲቫይድ ባይ 7 ቅንፍ ውስጥ ያለው ግን ቁጥር ስንመለከተው ከሌላ ቁጥር ጋር እንዲሰላ ወይም ደግሞ ካልኩሌት እንድናደርግ አልታዘዝንም ማለት ነው። ኦንሊ ነምበር ነው ያለው ብቸኛው ቁጥር ኔጌቲቭ 7 ነው። ሶ አሁን እዚህ ጋር በማሳያችሁ የሂሳብ ስሌት ውስጥ በዚህኛው የሂሳብ ስሌት ውስጥ ማለት ነው ብራኬት አለ ወይስ የለም የሚለው እናገር። ብራኬት አለ ወይ? አዎ አለ። ነገር ግን ብራኬት ውስጥ ወይም ደግሞ ቅንፍ ውስጥ የሚሰላ ስሌት የለውም ማለት ቅንፉ ያስፈለገው ለምንድን ነው? ሁለቱንም ቁጥሮችን ምን ለማለት ለመለየት ያስገባ ነው ማለት ነው። ኦኬ ፋይናሊ ኦርደር የምናስይዘው ነገር አለ ወይስ የለም የሚለውን እንመለከታለን። አሁንም ኦርደር የምናስይዘው ነገር የለም። በነገራችን ላይ ኦርደር የምናስይዘው ነገር አለ ወይ ብዬ ስጠይቅ ወይም ደግሞ እንደዛ ብለን ስናወራ ምን ማለት ነው? if there is to the power of 3 then this one is 2 times 2 times 2 or this one is written as 8 unlike or to the power of 3 8 ልክ እንደዚህ የተጻፈ ቁጥር ካለ ወደዚህ እንደመቀየር ማለት ነው። በዚህ ሂሳብ ስሌት ውስጥ የለም። ቀጣይ ምንድነው የምናደርገው? ዲቪዥን አለ ወይ? አዎ ዲቪዥን አለ። ስለዚህ ዲቪዥኑ ደግሞ ወይም የምናካፍለው የትኛው ቁጥር ከየትኛው ቁጥር ጋር እናካፍላለን የሚለውን ደግሞ ድጋሚ እንመለከታለን ማለት ነው። እንግዲህ እዚህ ጋር እንደምትመለከቱት ቁጥሩ ማለት ነው በሌላ ከለር ለማድረግ የምናካፍለው ይህንን የማካፈል ምልክቱ ያለው በማንና በማን ነው? በኔጌቲቭ 7 እና በሁለቱም በኔጌቲቭ 7 እና በኔጌቲቭ 7 መካከል ነው ያለው። ስለዚህ ይህንን ቁጥር and this one is equals to negative 5 into እናደርግና negative 7 divided by negative 7 is equals to 1 because negative cancelled by negative and 7 is divided by 7 is equals to 1 ይሆናል ማለት ነው። ስለዚህ መልሳችን ማንም ነው ቅንፍ ውስጥ አንድ ቁጥር እናስቀምጣለን and this one is equals to negative 5 because negative 5 times 1 is equals to negative 5 ስለሆነ ስለዚህ መልሳችን ስንት ሆነ ማለት ነው? ኔጌቲቭ 5 ሆነ ማለት ነው። እንደዚህ ያሉ ጥያቄዎችን በየትኛውም ቦታ ላይ ሆናችሁ ለምትማሩ ወይም ደግሞ ቻሌንጅ ለሚያደርጋችሁ ተማሪዎች ወላጆች ካላችሁ ማለት ነው ይሄን ቪዲዮ በትህትና እንድታዩት ጠይቃችኋለሁ ማለት ነው። ቪዲዮን ደግሞ ከወደዳችሁት ላይክ አድርጉት ብያችኋለሁ። ለቤቱም ደግሞ አዲስ ከሆናችሁ ሰብስክራይብ ማድረግ ቤተሰብ ሁኑ። የትኛውንም ሀሳብ አስተያየት ካላችሁ ኮሜንት ላይ ማስተዋወቅ ትችላላችሁ። እንዲሁም ደግሞ በቴሌግራም ቻናላችንን ሀሳባችሁን መግለጽ ትችላላችሁ። በቀጣይ ቪዲዮ እንደምንገናኝ ተስፋ አደርጋለሁ። በቀጣይ ቪዲዮ እንገናኝ። ይመቻችሁ።